10 ብዙ ሰዎች የማያውቋቸው የዩቲዩብ ሚስጥሮች። ሰላም ሁላችሁም ወደ ቻናሌ እንኳን በደህና መጣችሁ። ዛሬ ብዙ ሰዎች የማያውቋቸውን 10 ጠቃሚ የሆኑ የዩቲዩብ ሚስጥሮችን እናያለን። እነዚህ ምክሮች የእናንተን የዩቲዩብ ቻናል ሊያሳድግላችሁ ይችላልና እስከ መጨረሻው ድረስ መከታተላችሁን አትርሱ። አንደኛው የሚስብ ተምብኔል ይስሩ። ብዙ ሰዎች ጥሩ ቪዲዮ ይሰራሉ፣ ግን ተምብኔሉ ትኩረት አይሰጥም። ተመልካቾች በመጀመሪያ የሚያዩት ተምብኔል ነው። ግልጽ ደማቅ ቀለም ያለውና የሚስብ ምስል ተጠቀሙ። ሁለተኛ፣ የመጀመሪያዎቹን 30 ሰከንዶች በጣም አስፈላጊ ናቸው። ብዙ ተመልካቾች በመጀመሪያ 30 ሴኮንዶች ቪዲዮውን ትተው ሊዘጉ ይችላሉ ወይም ቪዲዮውን ትተው ሊወጡ ይችላሉ። ስለዚህ በመጀመሪያ ቪዲዮውን ምን እንደሚያስተምር ወይም ምን እንደሚያሳይ በቀጥታ ንገሯቸው። እኔ ስገቡ እንዳልኳችሁ 10 ለዩቲዩብ የሚጠቅማችሁ 10 ሚስጥሮች እንዳልኩት ማለት ነው። ሶስተኛ፣ ጥሩ ርዕስ ወይም ታይትል ይጠቀሙ። ርዕሱ እውነተኛና የሚስብ መሆን አለበት። ሰዎች የሚፈልጉትን ቃል በርዕሱ ውስጥ ማካተት ይረዳል። ይህ ማለት እኔ ታይትሌን ርዕሴን አይታችሁ ከሆነ ቅድም መጀመሪያ ላይ እንደተናገርኩት 10 ብዙ ሰዎች የማያውቋቸው የዩቲዩብ ሚስጥሮች ነው የሚለው። ይህ ማለት ርዕሳችሁና ታይትላችሁና ቪዲዮ የምትሰሩት ነገር መመሳሰል አለበት ማለት ነው። አራተኛ፣ በመደበኛ ቪዲዮ ይልቅ በየሳምንቱ ወይም በተወሰነ ፕሮግራም ቪዲዮ መልቀቅ። ተመልካቾች መቼ አዲስ ቪዲዮ እንደሚደርሳቸው እንዲያውቁ ይረዳቸዋል። ይህ ማለት እኔ ሁሌ ማታ ማታ ነው የምፖስተው፣ ከሰኞ እስከ ዓርብ ነው የምፖስተው እንደማለት ነው። ስለዚህ ሁሌ ማታ ማታ ወይም የምትፖስቱበትን ሰዓት በትክክል ማሳወቅ። አምስተኛ፣ ከተመልካቾች ጋር ተገናኙ። ኮመንቶችን መመለስ እና ጥያቄዎችን መጠየቅ ተመልካቾች እንደ ማህበረሰብ እንዲሰማቸው ያደርጋል። ይህ ማለት ኮመንት ላይ ተመልካቾች ያልገባቸውን ጥያቄ ሲጠይቁላቸው የመልስ ቪዲዮ ብሰሩላቸው የእናንተ ኦዲየንሶች ለእናንተ ያላችሁ ፍቅር ይጨምራል እንደማለት ነው። ስድስተኛ፣ የዩቲዩብ ሾርት ተጠቀሙ። አጫጭር ቪዲዮዎችን አዳዲስ ተመልካቾችን ለማግኘት ጥሩ እድል ሊሆን ይችላል። አጫጭር አሁን የአኒሜሽን ቪዲዮዎች ተለምደዋልና አጫጭር ቪዲዮዎችን ሲፖስቱ ጥሩ ሰብስክራይበር ለማግኘት ይረዳል እንደማለት ነው። ሰባተኛ፣ የቪዲዮ መግለጫ ይሙሉ። የቪዲዮ ርዕስ የሚደግፍ መግለጫ ይጻፉ። ይህ በፍለጋ ውጤት ላይ ሊረዳ ይችላል ይላል። ሰባተኛ፣ ፕሌይሊስት ይፍጠሩ። ተመሳሳይ ቪዲዮዎችን በአንድ ፕሌይሊስት ውስጥ በማስቀመጥ ተመልካቾች ብዙ ቪዲዮዎችን እንዲያገኙ ትረዳላችሁ። ይህ ማለት ስለ አንድ ቪዲዮ የምትሰሩ ከሆነ ያ ቪዲዮ ፓርት ካለው ያን ቪዲዮ በፕሌይሊስት አስቀምጣችሁ ሙሉ ቪዲዮን እዛ ውስጥ እንዲያገኙት አርጉ። ሙሉ ቪዲዮን እኩል ፖስቱ እንጂ በተለያየ ቀን የአንድ ርዕስ ቪዲዮ አይፖስቱ ማለት ነው። ዘጠነኛ፣ የዩቲዩብ አናላይስቲክ ይመልከቱ። የትኞቹ ቪዲዮዎች በደንብ እየሰሩ እንደሆነ ይመልከቱ። ይህ ወደፊት የተሻለ ቪዲዮዎችን ለመስራት ይረዳል። ይህ ማለት ደግሞ አንድ ቪዲዮ ፖስታችሁ ያ ቪዲዮ ምን ያህል ሰብስክራይበር እና ምን ያህል ዎች አወር አገኘ የሚለውን ተመልክታችሁ ያ ቪዲዮ ትልቅ ሰብስክራይበር እና ትልቅ ዎች አወር ካገኘ በዛ ቪዲዮ ስር ትቀጥላላችሁ፣ ተመሳሳይ ቪዲዮዎችን ትሰራላችሁ ማለት ነው። አስረኛ እና የመጨረሻው፣ በአንድ የይዘት አይነት ላይ አትኩራችሁ ቻናላችሁን ስለምን እንደሆነ ሰዎች በቀላሉ እንዲያውቁ ተመሳሳይ ይዘት አይነት ላይ ማተኮር ይጠቅማቸዋል። አሁን እኔ ይሄን ለእናንተ ለማስረዳት እንጂ የኔ ይዘት ስትሪሚንግ ነው። ዩቲዩብ ላይ የምፖስታቸው ነገሮች ስለ ስትሪሚንግ ነው ማለት ነውና እቺን ከማቃል ላካፍላችሁ ብዬ ነው። በመጨረሻ እነዚህ 10 ምክሮች ቻናላችሁን ለማሳደግ ሊረዱ ይችላሉ። ቪዲዮ ጠቃሚ ከሆነ ላይክ፣ ሰብስክራይብ እና የደወል ምልክቱን መጫናችሁን አይርሱ። በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ።